ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። ነቢዩ ሰለላሁ ዐለይሂ ወሰለም ጀነት በአስቸጋሪ ነገሮች ተከባለች አሉ። ለማን በሚያስቸግር? ለነፍስ በሚያስቸግር። ምክንያቱም እነ ነፍሰ ለአማረቱን ቢሱ፣ ነፍስ እኮ በመጥፎ ነገር መታዝናት ስለተባለ እነ ሰላት፣ እነ ጾም፣ ቁርአን መቅራት፣ አላህን መታዘዝ መጀመሪያ ለነፍስ በጣም ይከብዳታል። ሰውየው ባላህ እገዛ እሱም ነፍሱን ታግሏት ምን እስኪያደርጋት ድረስ አሸንፏት አላህን መታዘዝ እስኪጣፍጠው ድረስ። ስለዚህ ነፍሳችንን በጣም ልንታገል ይገባል። እሳትን አስመልክቶ ደግሞ እሳት እኮ የተከበበችው ለነፍስ በሚያስደስታት ነገር ነው። ምክንያቱም ነፍስ በመጥፎ ነው መታዘው ብለን የአላህን ቃል አንስተናልና ማለት ነው። ስለዚህ ስሜታችንን መከተል ወደ እሳት ሲመራን፣ ስሜትን ደግሞ ቀጥቶ መያዝ መልካም ነገር ላይ እንድትውል መታገል ደግሞ የጀነቱን መንገድ ይመራል። አላሁ ስብሓነሁ ወተዓላ ለነፍሳቸው ጠላት ከማይሆኑ ሰዎች ያድርገን፣ ነፍሳቸው ጠላት ከማትሆንባቸው ሰዎች ያድርገን።